ይህ የምትመለከቱት የክረሸር የስራ ሂደት ላይ ነው። እንደምትመለከቱት በተለያዩ አንድ ክረሸር የሚይዛቸው ኮምፖነንቶች ወይም ደግሞ የሚይዛቸው ዋና ዋና ክፍሎች አሉ። የመጀመሪያው ጆ ነው። ጆ በሳይዝ ትላልቅ የሆኑትን ድንጋይ ከስክሶ በኮንቬየር አማካኝነት ወደ ኢምፓክት ይሰጣል። ኢምፓክት ደግሞ በመጠናቸው አነስ ያሉ የድንጋይ መጠኖችን በተለያዩ ሲብ ሳይዝ አማካኝነት እንዲለዩ ወደ ሲብ በኮንቬየር ይልካል። ኮንቬየር ቀጥታ ለሲብ ካስረከበ በኋላ እንደምትመለከቱት እዚህ ጋር እንደምትመለከቱት ሲብ ነው። ይህ ሲብ ደግሞ በሳይዛቸው ቀላቅሎ በሚክስ መሰረት 01ን 02ን 00 እና ቤዝ ኮርስ በተለያየ መጠን ይልካልና ወደ ድሮፕ ዳውን ወይም በኮንቬየር አማካኝነት ድሮፕ ይደረግና ወደ ስቶክ ይደረጋል። ከዛ በኋላ ያንን በፓርት አስቀምጦ እንትን ይባላል ማለት ነው። በነገራችን ላይ ጆ ኢምፓክት እና ሲብ እንዲሁም ደግሞ ደስት ሪሞቫል ኮንቬየር ያስፈልጋል። ይህ የስራ ሂደት በክረሸር ውስጥ በጣም ወሳኝ ነው። ይህንን ስራ ለማሳለጥና ለመስራት መሰረታዊ የሆኑ መሳሪያዎች አሉ። ድንጋይ ብላስት ማድረግ ወይም ደግሞ በኤክስካቫተር ማምረት፣ በገልባጮች ማመላለስ፣ ሎደር ማቀረብና ማጉረስ እና ሌሎችም የውሃ ታንከር ለሙላት የውሃ ቦቴ ታንከሮች ያስፈልጉናል ማለት ነው። እንደተመለከታችሁት አሁን ይሄ ስራ ሂደት በጣም በጥራት መልኩ እየሰራ ነው ያለው። የሚያመርተው ግን ቤዝ ኮርስ ስለሆነ በአንድ ኮንቬየር ብቻ ነው የሚፈስ። ቪዲዮውን ስለተመለከታችሁን እናመሰግናለን። ይህ ኤዋይዲ ላይፍ ፔጅስ ዩቲዩብ ቻናል ነው፣ ቲክቶክ ቻናል ነው። ደህና ሆኑ። በድጋሚ ሲዩ ፎር ኔክስት። ይህ የምትመለከቱት የክረሸር የስራ ሂደት ላይ ነው። እንደምትመለከቱት በተለያዩ አንድ ክረሸር የሚይዛቸው ኮምፖነንቶች ወይም ደግሞ የሚይዛቸው ዋና ዋና ክፍሎች አሉ። የመጀመሪያው ጆ ነው። ጆ በሳይዝ ትላልቅ የሆኑትን ድንጋይ ከስክሶ በኮንቬየር አማካኝነት ወደ ኢምፓክት ይሰጣል። ኢምፓክት ደግሞ በመጠናቸው አነስ ያሉ የድንጋይ መጠኖችን በተለያዩ ሲብ ሳይዝ አማካኝነት እንዲለዩ ወደ ሲብ በኮንቬየር ይልካል። ኮንቬየር ቀጥታ ለሲብ ካስረከበ በኋላ እንደምትመለከቱት እዚህ ጋር እንደምትመለከቱት ሲብ ነው። ይህ ሲብ ደግሞ በሳይዛቸው ቀላቅሎ በሚክስ መሰረት 01ን 02ን 00 እና ቤዝ ኮርስ በተለያየ መጠን ይልካልና ወደ ድሮፕ ዳውን ወይም በኮንቬየር አማካኝነት ድሮፕ ይደረግና ወደ ስቶክ ይደረጋል። ከዛ በኋላ ያንን በፓርት አስቀምጦ እንትን ይባላል ማለት ነው። በነገራችን ላይ ጆ ኢምፓክት እና ሲብ እንዲሁም ደግሞ ደስት ሪሞቫል ኮንቬየር ያስፈልጋል። ይህ የስራ ሂደት በክረሸር ውስጥ በጣም ወሳኝ ነው። ይህንን ስራ ለማሳለጥና ለመስራት መሰረታዊ የሆኑ መሳሪያዎች አሉ። ድንጋይ ብላስት ማድረግ ወይም ደግሞ በኤክስካቫተር ማምረት፣ በገልባጮች ማመላለስ፣ ሎደር ማቀረብና ማጉረስ እና ሌሎችም የውሃ ታንከር ለሙላት የውሃ ቦቴ ታንከሮች ያስፈልጉናል ማለት ነው። እንደተመለከታችሁት አሁን ይሄ ስራ ሂደት በጣም በጥራት መልኩ እየሰራ ነው ያለው። የሚያመርተው ግን ቤዝ ኮርስ ስለሆነ በአንድ ኮንቬየር ብቻ ነው የሚፈስ። ቪዲዮውን ስለተመለከታችሁን እናመሰግናለን። ይህ ኤዋይዲ ላይፍ ፔጅስ ዩቲዩብ ቻናል ነው፣ ቲክቶክ ቻናል ነው። ደህና ሆኑ። በድጋሚ ሲዩ ፎር ኔክስት